ምክንያቱም ቱል ጠፍቷል ለማን ቴክኖሎጂ ጠፍቶ አይደለም ይኸው እንደዚህ ሳምንታው ቀርተን አይደለም በየአለንበት ቦታ የሚደርሱትን ጥቃቶች በሴቶች ላይ ስብሰባ ውስጥ ቁጭ ብለን ዝም የሰጠበት ዝም ማለት የለባት ድምፅ አለን ይቻላል ለሰናት እኔ በእስራኤል ብዙ አይገጠመኝ እንደዛ ነው ኢሲኤ ስራ ሲጀምር እዚህ ግቢ ውስጥ ዓመት በፊት እንደዚህ ነው ለምንድን ነው ዲግሪሽን ወደ ጎን አድርገሽ ጀነራል ሰርቪስ ፖዚሽን እዚህ ጋር ያለሽ ደሞዝ ናትወስጂ በኢትዮጵያ ውስጥ እኮ ደሞዝ በጣም ዝቅተኛ ስለሆነ በጣም ብዙ ደሞዝ ነው የምታገኘው ከብዬ 6 ወር አለ ደሞዝ ሰርቻለሁ ፕሮቴስት አድርጌ ማለት ነው አልጠበቅም ማለት ዛሬ ነገ ማድረግ አልችልም እዛ ጋር የምቆመው ማለት ነው አንዳንዴ ድፍረት ይፈልጋልና ማለት ነው ከዛ በኋላ